አሜሪካ ለዩክሬን የምትሰጠውን ወታደራዊ እርዳታ ማቋረጧን የዋይት ሀውስ ባለስልጣናት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ አረጋገጡም። አንድ የዋይት ሀውስ ባለስልጣን ፕሬዚዳንቱ ሙሉ ትኩረታቸው ሰላም ላይ ነው፣ አጋሮቻችንም እዚህ ግብ ላይ እንዲያተኩሩ እንፈልጋለን፣ የምናደርገውን እርዳታ ለጊዜው አቁመናል፣ ለመፍትሄው የሚኖረው አበርክቶ መለስ ብለን ለመፈተሽ እንፈልጋለን ብለዋል። ብሉምበርግ በበኩሉ ፕሬዚዳንት ትራምፕ ለዩክሬን የሚሰጡትን ማንኛውም የወታደራዊ ድጋፎች ሙሉ በሙሉ ለጊዜው ማቋረጣቸውን አረጋግጧል። እንደ ብሉምበርግ ዘገባ ከሆነ በአሁኑ ወቅት ዩክሬን ያልደረሱ ወታደራዊ መሳሪያዎች ፖላንድ ወደሚገኘው ወታደራዊ ግምጃ ቤት እየተጓጓዘ የሚገኘው መሳሪያን ጨምሮ በአጠቃላይ እንዲቆም ወስኗል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ባወጡት መግለጫ ፕሬዚዳንት ትራምፕ በአሁኑ ጊዜ በዩክሬን ያለውን ጦርነት ዘላቂ በሆነ ሁኔታ ለመፍታት እድል ያላቸው በዓለም ያሉ ብቸኛ መሪ ናቸው ብለዋል። ሩሲያንን ወደ ድርድር ጠረጴዛ ማምጣት እንፈልጋለን፣ ሰላም ይቻል እንደሆነ ማጣራት እንፈልጋለን ብለዋል። በመግለጫቸው ላይ በጉዳዩ ላይ ፕሬዚዳንቱም ሆኑ ፔንታጎን እስካሁን ድረስ አስተያየታቸውን አልሰጡም። ብሉምበርግ እና ፎክስ ኒውስ የወታደራዊ እርዳታው እገዳ ፕሬዚዳንት ዜሌንስኪ ለዋሽንግተን ለሰላም ዝግጁ መሆናቸውን እስኪያሳዩ ድረስ እንደሚቀጥልም ባለስልጣናትን ጠቅሰው ዘግበዋል። የትራምፕ አስተዳደር ለኬቭ የሚሰጠውን የደህንነት ማረጋገጫም ለመቀነስ መወሰኑን ሲኤንኤን ዘግቧል። ይህ ዘገባ የተሰማው ባለፈው ሳምንት ዶናልድ ትራምፕ እና የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በዋሽንግተን ተገናኝተው ከተወያዩ በኋላ ነው። ውይይቱም በሁለቱ መሪዎች መካከል የጋለ ክርክር የተደረገበትና ኃይለ ቃል የተቀላቀለበት ነበር። ዲሞክራቱና የወታደራዊ አገልግሎት ኮሚቴ ውስጥ አባል የሆኑት ታሚ ደክወርዝ የዋይት ሀውስን ውሳኔ አሳፋሪና ዩክሬንን የነጠለ ሲሉ ተችተዋል። አክለውም ፑቲንን እና ጠላቶቻችንን የልብ ልብ ሲሰጥ የዲሞክራሲ አጋሮቻችን ጋር ያለን ወዳጅነት ያዳክማልም ብለዋል። ሌላኛው ዲሞክራት ፒተር ዌልች ደግሞ ፑቲን የጦር ወንጀለኛ ነው፣ ትራምፕ ደካማ ነው ሲሉ ቅሬታቸውን ገልጸዋል። ለሳምንት ያክል ሲሞገስ የነበረው የማዕድን ስምምነቱም ሳይፈረም ቀርቷል። ለሰላም ዝግጁ ስትሆን ተመልሰና ሲሉም ትራምፕ የዜሌንስኪ መኪና ለቆ ከመውጣቱ በፊት በማህበራዊ ሚዲያ ገጻቸው አስፍረዋል። በዋይት ሀውስ የነበረው የመጀመሪያ ግማሽ ሰዓት ውይይትም ሰላማዊ ነበር። ሆኖም ቫንስ ለሰላም እንዲሁም ለብልጽግና መንገዱ በዲፕሎማሲ መፍታት ነው ሲሉ በኋላ ላይ ፕሬዚዳንት ትራምፕ እያደረጉት ያሉት ይህንኑ ነው ብለዋል። ፕሬዚዳንት ዜሌንስኪ ጣልቃ በመግባት ሩሲያ ወረራ ከመፈጸሟ ከ3 ዓመታት በፊት ያልተሳካ የተኩስ አቁም ስምምነት በማጣቀስ ማንም አላስቆመውም ሲሉ የሩሲያ አቻቸው ቭላዲሚር ፑቲንን ወቅሰዋል። ጄዲ ምን አይነት ዲፕሎማሲ ነው የሚታወራው? ምን ማለት ነው ሲሉ ዜሌንስኪንም ጠይቀዋል። የሁለቱ ባለስልጣናት ንግግር ውጥረት እንደተሞላበት ባሳየው በዚህ ቅጽበትም ቫንስ የአገርህን ውድመት የሚያስቆመው ዲፕሎማሲ አይነት የሚል ምላሽ ሰጥተዋቸዋል። በመቀጠልም ቫንስ ፕሬዚዳንቱ አክብሮት የጎደለው በሚል ዜሌንስኪን ዘልፈዋቸዋል። ከዚህ የተካረረ ውይይት በኋላ አውሮፓውያን በእንግሊዝ ተሰብስበው መክረዋል። በዚህ ስብሰባ ላይም የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር የዩክሬን ጦርነት ለማስቆምና ሀገሪቷን ከሩሲያ ጥቃት ለመከላከል 4 ነጥቦችን የያዘ እቅድ ይፋ አድርገዋል። ዩኬ፣ ፈረንሳይና ሌሎችም ሀገራት በጥምረቱ ጥረታቸውን እንደሚቀጥሉበት የገለጹት ስታርመር ዩክሬንን ለመደገፍ በሚደረገው ጥረት አሜሪካ እንድትቀላቀል እንደሚፈልጉም ተናግረዋል። ስታርመር የዩክሬኑን ፕሬዚዳንት ዜሌንስኪ ጨምሮ በአብዛኛው ከአውሮፓ የሆኑ 18 መሪዎች በተሳተፉበት ጉባኤ በመስቀለኛ መንገድ ላይ ነው ያለነው ብለዋል። በዋሽንግተን ከፍተኛ ዘለፋን ያስተናገዱት ዜሌንስኪ በበኩላቸው ዩክሬን ጠንካራ ድጋፍ እንዳላት ተሰምቷታል፣ ጉባኤውም ለረጅም ጊዜ ታይቶ በማይታወቅ ሁኔታ የአውሮፓን አንድነት አሳይቷል ሲሉም ተናግረዋል።